በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህ ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለው ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቆም ሁሉንም ፈጽማችሁ ለማቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳን ራስ ቁር የመንፈስ ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል እግዚአብሔር ቃል። ምን ብሎ ይጀምራል? ኤፌሶን ምዕራፍ 6 ከ10 እስከ 17 ነው ያነበብኩት። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል እግዚአብሔር ቃል። በጌታና በኃይሉ ችሎት የበረታችሁ ሁኑ። ኃይሉ በጌታ በችሎታው የበረታችሁ ሁኑ። ክርስቲያን በእግዚአብሔር ኃይልና በችሎታ መበርታት አለበት። ከዚህ ክፉ ዓለም ሩጫውን፣ አገልግሎቱን፣ ተልእኮውን ጨርሶ ለመሄድ መንግሥተ ሰማያት ለመግባት በጌታ መበርታት፣ በኃይሉ መበርታት፣ በችሎቱ መደገፍ። ስለዚህ በጌታ መበርታት እንዳለብን የእግዚአብሔር ቃል ያስተምረናል። በጌታ መበርታት፣ ወደ ጌታ መጠጋት፣ እግዚአብሔርን መፈለግ፣ ፊቱን መፈለግ፣ በፊቱ መሆን፣ መጸለይ፣ እንደ እግዚአብሔር ቃል እንድንኖር ከእግዚአብሔር ኃይልን መቀበል፣ በፊቱ ሁል ጊዜ መሆን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። ሌላ የሚያበረታን በዚች ምድር ላይ የሚኖር ምንም ነገር የለም። ብልህ ክርስቲያን ወደ እግዚአብሔር ይጠጋል፣ የእግዚአብሔርን ፊት ይፈልጋል፣ እግዚአብሔርን ይለምናል በምቹ ጊዜ፣ መጽሐፍ ቅዱሳችን እንደሚያስተምረን ማለት ነው። ስለዚህ በምቹ ጊዜ መጸለይ በምንችልበት ጊዜ አሁን መጸለይ፣ ጉልበታችን ሳይደክም አቅማችን ሳያልቅ ጊዜ ሳለ አሁን የእግዚአብሔርን ፊት መፈለግ ይቻላል። ኃይልን ማጠራቀም፣ በእግዚአብሔር ፊት መሆን፣ በመንፈስ ቅዱስ መነዳት፣ በመንፈስ ቅዱስ የእግዚአብሔርን ሐሳብ መረዳት። በቀረውስ እሺ በጌታና በኃይሉ ችሎት የበረታችሁ ወገኖች፣ ይህንን መልእክት የምትመለከቱት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በውጭ ሀገርም በአገር ውስጥም ያላችሁት ቅዱሳኖች በሙሉ በጌታና በኃይሉ ችሎት መበርታት አለብን። በጌታና በኃይሉ ችሎት የሚያዋጣን ጌታን መጥራት ነው። የሚያዋጣን ወደ ጌታ መጠጋት ነው። አቤት የሚለን እግዚአብሔርን ሁሌ እሱ መጥራት፣ ሁሌ ወደ እሱ መጠጋት፣ ሁሌ ጊዜ ያለማቋረጥ ሳታቋረጡ ጸልዩ አይደለም የሚለው መጽሐፍ ቅዱስ። የሚያወጣን እሱ ነው። ብርታት የምናገኘው ከጌታ ጋር ስንሆን ነው። ኃይል የምንጨምረው ከጌታ ጋር ስንሆን ነው። ጉልበት የሚጨመርልን ከጌታ ጋር ስንሆን ነው። በጌታና በኃይሉ ችሎት መበረታት። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ።
የእግዚአብሔር ዕቃ ጦር ሁሉ ምን አድርጉ? ልበሱ። የእግዚአብሔር ዕቃ ጦር ወገባችሁን በእውነት ታጠቁዋል። እውነት በእኛ ዘንድ እውነት ከእኛ ጋር መሆን አለበት። እውነት ክርስቶስ ነው። እውነት ቃሉ ነው። ስለዚህ በእውነት መታጠቅ አለብን። መበርታት አለብን። መጠንከር አለብን። ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ ጽድቅን መከተል፣ ጽድቅን መልበስ፣ እውነትን መታጠቅ፣ ጽድቅን መልበስ። ይሄ ነው የሚያወጣን፣ ኃይል የሚሰጠን ጌታ ነው። ወዳጆቼ በጌታ መበርታት። ሁሉ ያልፋል አንድ ቀን። ሁሉንም ትተን እንሄዳለን ወደ ሰማይ፣ ወደ ተዘጋጀልን ወደ እውነተኛ ሀገራችን፣ ወደ እውነተኛው ቤታችን እንሄዳለን። መሄዳችን አይቀርም። ስለዚህ ዛሬ በጌታ መበርታት፣ በኃይሉ ችሎት ወደ ጠራን ወደ መረጠን ወደ ጌታ መጠጋት፣ ሁሌ ቢደክመንም እግዚአብሔርን መጥራት፣ ጌታ ኢየሱስን መጥራት። በጌታ በርቱ። ይቻላል፣ ይቻላል። የጌታን ፊት መፈለግ ሁሌ እንደማወራው እየሰራችሁ እያሽከረከራችሁ የትም ቦታ ስትሆኑ ሁል ጊዜ በልባችሁ ከጌታ ጋር ሆናችሁ የእግዚአብሔርን ፊት መፈለግ ይቻላል። እግዚአብሔር የሚናገረው በልባችን አይደል? ይቻላል ከጌታ ጋር ማውራት እየሰሩ ሁሌ ይቻላል። በጌታ መበርታት። ደግሜ እላለሁ፣ በጌታ በኢየሱስ ክርስቶስ መበርታት፣ በቃሉ መበርታት፣ ወደ እግዚአብሔር መጮህ ያዋጣናል። ስለዚህ በርቱ። የምወዳችሁ በዓለም ሁሉ ያላችሁ፣ በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ በርቱ። በጌታ በርቱ። ስለዚህ በሌላ ፕሮግራም እስክንገናኝ እግዚአብሔር ይባርካችሁ። ጸልዩልን። አንዱ ለአንዱ ይጸልያል። እስክንሄድ ድረስ ተባረኩልን በጌታ በኢየሱስ ክርስቶስ።